ምንድነው ያረካት ንገረኝ። በቃ እስከገለኝ አልጠብቅም ከዚህ በላይ በቃ። አሁንም የደበቀኝን ሚስጥር ካልነገርከኝ አይቀርልህም። ቆይ ምን አድርግ ነው? ምንድነው ሰላም አይደለሽም እንዴ? ፊትሽ ተቀያየረብኝ እኮ ብለሽ እንደዚህ አይነት ጨዋታ ጀመርሻ? በይስጭኝ ልቤ እንዳንቺው ነው እንደትናንቱ። የት ሂድሽ? ቻው በቃ አሁን ባለውበት ሁኔታ አንተንም ቢሆን ማግኘት አልፈልግም። ምን ማለት ነው? በቃ ከቻልክ አትፈልገኝ፣ አትጠይቀኝ። በጣም ያስጨነከኝ ነው። መቱን ካልነገርሽኝ ገና ከዚህ በላይ አስጨንቅሻለሁ። እስክጣት መቻታሽ ነበር የጄም ባይወስደው ባለ ጊዜ በዚህ ልክ ራሷ እንድታጣ ፍጹም ሌላ ሰው ያረካት ሚስጥር ምንድነው? እኔ ምን አውቃለሁ? ልክ እንዳንተ ለኔም ጥያቄ ነው። ከልጅነት ጀምሮ ሳቃት እንኳን እንደዚህ ልትሆን ይቅርና ስታስበው ይቻታል። እኔም እኮ ቤት መግባት እስኪያስጠላኝ ተቀየረችብኝ። ምንድነው የሆንሽው ስላት ጭራሽ ይብስባታል። ቆይ ያልነገርከኝ ሌላ ማንነት አለ? ምንድነው የምትቀባጠረው? አንድ ነገር ትሆንና በቀላሉ ምንላቀቅ እንዳይመስል። ከዛሬ ምንም አስቸግሬሽ አላውቅም። ይሄን ውለታ ብቻ ዋይልኝ። እኔ እንጃ እንደምንም ብለሽ መፍትሄ ይፈልግልኝ። አሁን 4ኛ ወር ልጨርስ ነው። ይሁና አሁንስ በህይወት አለው ነው የሚባለው? እንግዲያውስ ልንገርሽ ይህን ጽንስ መውለድ አልፈልግም። መጥፎ ትዝታ ብቻ ነው ያለው። አንቺ ልታግዥን ካልቻልሽ ደግሞ በራሴ መንገድ ማረጋውን አሳይሻለሁ። ምን ላጣለው ሁሉ የማነው ጥፋት? ይሄስ ቅጣት